አይወዳትም። አንተ ውስጥ ሆኖ ነው የሚሳደበው። ውስጥ ሆኖ አንተ የምትሳደበው በቅድስት ድንግል ማርያም ስም ስማ። ይሄ ነው እንግዲህ መዶሻ ነው። በቃ ለምን ነው የምትሳደበው? አልወዳትም። ምን ላድርግ? አልወዳትም። ለምን አትወዳትም? አልወዳትም። እኔ ምን ታመጣለህ? አልወዳትም። ለምን? በቃ አልወዳትም። እሱ ነው የሚወዳት። እሱ ነው እየገዛ የሚሰጣት። በቃ ልክ ምርጥ አጋንንት ነኝ። እሺ ምርጥ አጋንንት? አዎ ምርጥ ነህ። ምርጥ በቃ ምርጥ በምስጢር የገባች ልክ ምን ብለህ ነው የምትሳደበው? በቃ አልወዳትም። ምን ብዬ ልንገር? በቃ ዓለም ላይ ያለውን ስድብ በሙሉ በቃ ለሷ በሷ አይደል እንደ ሁሉ የሚድነው። በቃ አልወዳትም። በቃ አትወዳትም? ከቤት ሁሉ አስወጥቼ ላስጥል ነበር እኮ መስሎኝ እኮ። አሁን ብር ስትሰጥ አልወደድክም ወይ ጉዳይ ማት ሰጥቷል። እዛ እባክህ ምን ማቁሬ ነው ምን ሰጠ እንዴ? ይሄ ቁሬ ነው? አዎ እንዴ እዛ ይሰጣል። እዛ ምን ብለህ ነው የምትሳደበው? በቃ ታዩ አልፈልግሽም። በቃ አንድ ሰዓት እኮ ይደነግጣል እኮ። በቃ እቤት ሲገባ ብር ላይ አድርጎት በቃ አሁን ባነነብኝ እኮ አሁን የነቃው በእናትህ በቃ ድቡ በቃ ውስጥ እንደዚህ ቡን ድቡ በቃ ሲያይ ይደነግጣል። በቃ አሁን ያዘኝ። በቃ እሱ ራሱ ተያዝክ። የትም ማምለጥ አይቻልም። በቃ የት ግቢ ገብተህ እዚህ ትያዛለህ። ምን ታወራለህ? በቃ ግቢ ከገባህ እዚህ ትያዛለህ። የትም ቦታ በቃ የትም መያዝ ማግኔት አለ። በቃ ትያዛለህ። ማግኔት አለ? የቱ ነው ማግኔት? ማግኔት አለ። ምን ታወራለህ? ዙሪያውን ማግኔት ነው በሙሉ እኮ። እዚያውን በሙሉ ተይዟል እኮ። በቃ በሙሉ ማግኔት ነው። ማግኔት አለ። በቃ ምን ከዞርክ ትያዝልህ እንዴ? ማግኔት ማለት ብረት አይስብም እንዴ? ማግኔት ብረት አይስብም እንዴ? ምን ታወራለህ እንዴ? ትቆጣለህ እንዴ? ትሸኘኛለህ። በቃ እቆጣለሁ። ለምን ነው የምትቆጣው? አታሸተኝ ነው የምትሸታለሁ። ምን እገማለሁ? ምኑ ነው የሚገማው? በቃ ምናምን ያዝኩ በሙሉ እቤት ማለት እንደዚህ እቤቱ የሚገማል። እባክህ ይኸውላችሁ ለክፉ መንፈስ ላደረባቸው ሰዎች ምናምንቴዎች ነን። ግን ምናምንቴዎቹ እነሱ ናቸው። አንዳንዴ እንዲገለባበጣል በመጽሐፍ ቅዱስ ውስጥ ምናምንቴዎች ኃይል የሚያገኙበት ጊዜ አለ ይላል። ድንግል ማርያም ሆይ በል ወይ ኧረ እባክህ ምንድን ነው እንደዚህ የምታፈልፈን ሰው አሰብስበህ እንደ ምንድን ነው እንደ ሁሉ የምታሳየን ምንድን ነው? በቃ ሸኘን። በቃ ምንድን ነው ሁሉ አሰብስበህ እንደዚህ እንደ በቃ ለራስህ ጾም ከጸለይክ ለራስህ ይበቃል። ምንድን ነው ሁሉ ሰብስበህ ትእዛዝ እየሰጠ ነው። በል እዛ ጋር እና ወደዚህ ተጠጋ። እዛ ጋር ሆነህ አናግረህ። በቃ እዛ ጋር ሆነህ አናግረህ። በቃ አትጠገኛለህ። ይኸውልህ ይታያል። እንደዚህ አይነት ጸሎተኛ ሰው አይን አለው እንደ እንደዚህ ይኸውልህ ይሄን እዚህ ስጣቸው። አይኑን አያስፈራም? እስቲ አይኑን ይኸውልህ አይደብርም? ይሄ አይኑን ይኸውልህ እዚህ ጋር ይኸውልህ በቃ እኮ ይኸውልህ። ታዲያ ምንድን ነው? ቀና ስንል አየነው። በቃ አየነው። በቃ እስቲ ጠጋ ብሎ ለዛ ትንሽ በቃ ይኸውልህ ይሄን እዚህ ስጣቸው። ይኸውልህ ለማን እዚህ ስጣቸው? ለነዚህ ስጣቸው። ይኸውልህ አይኑ ይኸው ዝም ብለው አትደነግጥም አንተ? አንተ ገገማ ነህ። ስለዚህ አንተ ገገማ ነህ፣ አትደነግጥም። ይሄ በቃ ይኸውልህ ቀና ሲል ጸሎት እኮ አንተ ጋር እኮ መተህ ነበር። መጣው ለቀን ግንባራችን ተመተን ሸወድን። አሁን ሄደህ ቻርጅ አድርገህ መጣህ ያዝከን። በቃ ቻርጅ አድርገህ እናትና ልጅ ጋር ሄደህ ቻርጅ አድርገህ መጣህ ያዝክ። በቃ ምን ትፈልግ ነው ቻርጅ? ምን እዛ ሄድካ እናትና ልጅ ያሉበት ቦታ ሄደህ ቻርጅ አድርገህ መጣህ። ከዛ ያዝክ። ይኸውልህ ይሄ ደግሞ ይሄ መሀልኛው አንድ ቀን ፈጥጥ ሲል በቃ ዱብ አለን በቃ ከውስጥ ና ወደዚህ። ምን ነው ማሳይ? ይሄ ቆዳ መልስ ነው። በቃ እንደዚህ ሲያልቅ ይሄ ቆዳ መልስ ነው። በቃ ቆዳ መልስ ይሄ ቆዳ መልስ ምን ያደርጋል? ያ በቃ አልቋል። ሌላ እንደዚህ አራት ሰቅሎልሃል። ደግሞ እንደ ባጀት ሰቅሎልሃል። በቃ ሲያልቅ እያወረደ በዚህ ይሞላል። ምን ይላል? ይሞላል። በቃ ቀን ጤነኛ ሰው ይመስላል እዛ ልጆች ጓደኞቹ ጋር ሲውል፣ ማታ መከራችን እንበላለን። የምን ስቃይን ከሱ ጋር እዚህ ጋር እንኖራለን። ምንድን ናችሁ ግን? ምርጥ አጋንንት አልኩህ አይደል? ትናንት ነገር ምርጥ አጋንንት በቃ ጧት ስታረግሽልህ አሁን በሶስተኛው ሄድክ እዛ ቻርጅ አድርገህ መጣህ። ስታልፍ ሸተትከን። በቃ ቻርጅ እኮ ለሞባይል ነው። እንዴት ነው ነገሩ? ምን በቃ አንተ እዚህም ነበረ እዛ ሄደህ ጨምረህ መጣህ። ሌላ ምን ትፈልጋለህ? የት እዛ የት ነው? እስራኤል የሚባል ሀገር እስራኤል ሄድክ አይደል እንዴ? ታዲያ ምን እሱ እስራኤል እንደ ማንኛውም ሀገር ቻርጅ አድርገህ መጣህ። በቃ አሁን ምን ትፈልጋለህ እንዴ? ድሮ ሙሉ ነበር፣ አሁን ድጋሚ ሞልተህ መጣህ። በቃ ምን ትፈልጋለህ አሁን? በቃ ወሸኘን። በቃ ቶሎ በል በእናትህ ነበር መሄድ የፈለግነው ራሱ በቃ እዛ በቃ ትላንት በሚሰጠው የገንዘብ በረከት ነው የተጋለጠው። እዚህ እንዲህ እስኪሆን ድረስ ግን የእምነት ኃይል ያስፈልግ ነበር። የእምነት ኃይል ዝም ሲል ወግ ብቻ ይሆናል። የእምነት ኃይል ዝም ሲል ሌባው ይበዛል።
የእምነት ኃይል ዝም ሲል ከሃዲው ይበዛል። የእምነት ኃይል ዝም ሲል ውርደት ይበዛል። በመንፈሳዊውም በስጋዊውም ውርደት ብቻ ይነግሳል። የዚህ ጊዜ ዲያብሎስ እንዲህ አይነት ትውልድ ያገኛል። በቃ ምን ነው ማተብም አይወድም። በውጭው ዓለም ማተብ ማሰር እንኳን የውጭው ዓለም በሀገራችንም ቢሆን ማተብ ማሰር እንደ ፋራ የሚቆጠርበት ሁኔታ ውስጥ ነው ያለ ነው። ክብራችን መሆኑ ቀርቶ የሞኝነት በእስር ቶሎ አስገባ መልስ እዛው ያ ራሱ ያ የቤቱን ኮተት እኮ የሰበሰበው ያኮ ነው። ለዛ እኮ ነበር የመጣው ልጁ። ለማ ለዚህኛው ለየትኛው? ለዚህ እህቱ ይወላል። እህቱ ነች። ታዲያ ለሱ ነበር የመጣው ራሱ። አሰሩሱን ውስጡ ምን ታደርገው ነበረ? ውስጡን ምንም አላደረገው። ትዳር ነበር ይኸውልህ። በቃ አሁን ይሄን ቤተሰብ ምናምን ሰብስቦ እሱን ሳያገባ መጀመሪያ የዛሬ 3 ዓመት እዛ መጀመሪያ በሙስና አስገባንልና 27 ቀናት አሰርነው። በሙስና? አዎ አስገባን። የለበትም እኮ ምንም ነገሩ ላይ ነበር የሚሰራው። ምንም ኮንስትራክሽን ውስጥ ዕቃ ያቀርባል ምናምን ሰብ ኮንትራት ይሰራል። በቃ ገንዘብ ምናምን ነገር ትንሽ ይለቃቅማል አለ ፍራንክ። አሁን ከዛ በሙስና 27 ቀን ስናሳስረው እዛ ሆኖ ሰኔ ጎልጎታ እዛ እስር ቤቱ ነው ሰኔ ጎልጎታ አራና ከዛ በኋላ ከዛ አወጣ ነውና ፍራንክ ብንለው ራሱ ነጣቂ ሆነ ከኛ ላይ። በቃ እዛ ቤተ ክርስቲያን የሆነ ነገር ይሰጣል፣ እኔ ቤት የሆነ ነገር ይሰጣል። በቃ አሁን ደግሞ አስራት ጀመረ። እንዴት አድርገን እንውሰድ? ከዛ የአስራቱን ይሰጣል። ከዛ በኋላ በቃ መውሰድ አልቻልንም። አስራት ሲሰጡ እንዴት ነው አትወስድም? ተሱ ግማታ እንዴት ትሰጣለህ አስራት? አንተ ያማ በዚህ ኑሮ ላይ ነጥቀህ እንደ መብላት አስራት ከነጭራሹ ነጥቀህ መብላት ነው እንጂ ደግሞ እዚህ አስራት ትሰጣለህ እንዴ? በሚነጠቅበት ሰዓት እንዴት ግጥም አድርገህ መንጠቅማ ጉሮሮህን እንዴ ያማ እንዴ አሁን የሚሰጥ ይመስላል። እንዲህ ፊቱ ነው ነጣቂ ነው እንጂ የሚመስለው።